አንድ ነገር አስተውሉ ክርስቲያኖች፣ ዲያብሎስ እንኳን በሰው ልጆች ላይ መከራ ለማምጣት እግዚአብሔርን ይለምናል እኮ። ለምኖ አስፈቅዶ በሰው ልጆች ላይ መከራ ማምጣት ከቻለ ያልወደቀው ቅዱስ ገብርኤል ለምኖ አስፈቅዶ ከመከራ ማዳን አይችልም ተብሎ ይታማል? እናንተ ፍረዱ። የወደቀው ለምኖ ማረክ ከቻለ ያልወደቀው መለመን አይችልም፣ ያልወደቀው ማስፈቀድ አይችልም ማለት ምንኛ ክህደት ነው ወገኖቼ። ጽኑ እውነት ይዘን እንለፍ። ነአ ሚካኤል መልአክክሙ፣ መልአካችሁ እኮ ይራራላችኋል። ክርስቲያኖች ወገኖቼ፣ ጨካኞች ይሞታሉ፣ ርኅራኄ የሌላቸው አላውያን ነገሥታት ያልፋሉ፣ አረመኔዎችም ይሄዳሉ። የማያልፈው የንጉሡ የእግዚአብሔር ዙፋን ብቻ ነው። ወገኖቼ ማልቀስ ጀምረን ይሆን? በዚህ ዘመን ከማልቀስ በቀር ምን ማምለጫ አለ? ወዮ ከማለት ሌላ ምን ፌሽታ አለ? አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ እየበረረ ወደ እኔ መጣ አለ። እየበረረ ይምጣልንማ። በዚህ ዘመን እንባችንን እየበረረ መጥቶ ያብስ። መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርዝ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው የማይታበል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 እንዲህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል፣ ወደ እግዚአብሔርም ይጸልያል፣ እርሱም ሞገስን ይሰጠዋል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህን ቃል የተናገረው ከጻድቁ አባታችን ከኢዮብ ጓደኞች አንዱ ነው። ለኢዮብ የተመኘለት ከሺህ አንድ መልአክ ቢገኝለት ነው የሚለው። ወገኖቼ የወደቀው መልአክ መከራ ያበዛበት ኢዮብን የበረታ መልአክ እንዲያግዘው ተመኘለት። ታስታውሱ ይሆን? ኢዮብን መከራ ያበዛበት ዲያብሎስ ነበረ። እግዚአብሔርን እንዲህ አለው፣ ኢዮብ እኮ የሚያመሰግንህ፣ ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚያከብርህ ሀብቱን ባርከህለታል፣ ጤናውን ሞልተህለታል፣ በልጅ ጎብኝተኸዋል። ኢዮብ እንዴት አያመልክህ አለና ኢዮብን ማሳጣት ጀመረ በእግዚአብሔር ፊት። ማን? የወደቀው መልአክ ዲያብሎስ። በእውኑ ባሪያዬ ኢዮብን አየኸውን አለው። ምድር ዞርኋት አለና ነው ይሄን የተረከለት። እግዚአብሔር የልጆቹ ክብር ሲገለጥ ይወዳልና ዲያብሎስን ነፍሱን እንዳትነካ ሥጋውን ግን በመከራም ብታሳልፈው የኢዮብ ክብር ይገለጣል። እኔን የሚያመልከኝ ስለ ሀብቱ እንዳልሆነ ይታወቃል አለና ዲያብሎስን ፈቀደለት። ደዌ ዘእሴት የክብር ደዌ እንዲመጣበት ፈቀደለት። ልጆቹን 10 ልጆቹን መታበት፣ ንብረቱን አጠፋበት፣ በቁስሉ መታው።
ሚስቱን አከፋበት። ምንም ነገር ሳይቀረው ባዶውን ብቻ ከደዌው ጋር ብቻ ኖረ። ምን አይነት እጅግ የተከበረ ታላቅ ሰው ነው! ሚስቱ እንኳን ሳትቀር ጀርባውን አዞረችበት። የረዳቸው ሰዎች እንኳን ሳይቀር እሱ ሲመጣ እነሱ ይሸሹት ጀመረ። እንደዚህ አይነት ሰው ሆነ። ስጋው እንደ ሕፃን ስጋ ይለመልማል፣ እየፈረሰ እየወደቀ ጥፍሩ ማከክ አቅቶት በገል እየፈቀፈቀ ደም አልቆ እጅ እየወጣው እየተላ የነበረው ያ ሰው እንደ ስጋው እንደ ሕፃን ስጋ የሚለመልምለት የሚራራለት ምን ቢገኝለት መልአክ ቢገኝለት። ይህ መልአክ ቢገኝ ምን ይለዋል? ይራራለትና እግዚአብሔርን ምን ይለዋል? አድነው ቢለው አያችሁ፣ አጥፋው አለው። ከሺህ አንድ ደግ መልአክ ደግሞ ቢገኝለት ይራራለታል። ይሄን በምሳሌ ላስረዳችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ ልውሰዳችሁ። ነቢዩ ኢሳይያስ ንጉሥ ዖዝያን በነገሰበት ዘመን የንጉሡን ስህተት ሳይናገር ዝም ብሎ ይኖር ነበረ። በጸጥታ ሳይገስጸው ሳይነግረው ተው ሳይለው ይኖር ነበረ። እግዚአብሔር በዚያ ያዘነበትና በለምጽ ቀጣው ነቢዩ ኢሳይያስ። ንጉሥ ዖዝያን ሞተ። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ሲያየው ደነገጠ። የፈራው አለፈ። ጭራሽ ያላሰበው አለ። ያን ጊዜ ነቢዩ ኢሳይያስ ወዮ እግዚአብሔርን ከፍ ባለ ዙፋን ላይ አይቼዋለሁና ፈራሁ አለ። ከንፈሮቼ ረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ አለ። አለቀሰ። ያን ጊዜ ይላል ከሱራፌል መላእክት አንዱ ሱራፊ እየበረረ ወደ እኔ መጣ አለ። እግዚአብሔር ሂድ አላለው። ለቅሶውን ሲያየው አላስቻለው። አንድ መልአክ እኮ ነው። በጉጠት ፍም ያዘና እየበረረ ወደ ነቢዩ ወደ ኢሳይያስ ገሰገሰላቸዋል። ምን አርጎለት? እንባውን ሲያየው አላስቻለውማ። ለቅሶውን ሲያየው አላስቻለውማ። ራራለትና መልአኩ እየበረረ መጣለታ። ምንድነው የሚያሳየን? መላእክት አይችሉም። እኛ ስንጎዳ ስናዝን አይችሉ። በረው ይመጣሉ። እንባችንን ያብሳሉ። ጸሎታችንን ያሳርጋሉ። ብሶታችንን ያርቃሉ። እየራራለት የሚለው ቃል ይህንን ነው የሚያሳየው። መላእክት ይራራሉ። ሩሩሃን ናቸው። አያስችላቸው። አድነው ብሎ ይለምንለታል አለ። በሮ መጣለት አልኳችሁ። በሐዲስ ኪዳን ፍጹም በሆነችው አዲስ ኪዳንማ ገለጠው። ምን አለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው አለ። መላእክት መዳናችንን እንድንወርስ የሚያግዙን ናቸው። ኦርቶዶክሳውያን መልአክ አያስፈልገኝም እንዴት ትላለህ? መዳንህን እንድትወርስ የሚያግዝህ ከሆነ ያስፈልጋል አያስፈልግህም? ግልጽ የእግዚአብሔር ቃል እኮ ነው፣ የማይታበል